ጉድ ታይሰማ መስከረም አይነጋም ይላል የሀገራችን ሰው። ሁሌ ለቅሶ ሁሌ ስቀቀን ሆነ የኛ ሀበሾች ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተንም አላህ ሰላም ያርጋችሁ፣ አላህ ይጠብቃችሁ። ሁሌኛ በቃ ለቅሶ ነው። ለማንኛውም ባለፈው የዛሬ ወር 15 ቀን 2 ወር አካባቢ የሆነ ልጅ አረብ ገሎ የኛ ጀግና የኛ የወንድሞቹን ደም መላሽ ብቻ ብዙ በቃ ብዙ ኮሜንት ነበር፣ ብዙ ነገር ነበር። ያ አልበቃ ብሎ ዛሬ ሁለተኛ ተደገመ ማለት ነው። በትንሽ ተልካሻ ሰዎች ምክንያት በጣም ብዙዎቻችን መስሪያ እያጣን ነው። በጣም ድንበር አለፍ፣ በጣም ቀይ መስበር አለፍንና በሚያሳዝን ሁኔታ ትናንትና ጅዳ ለዛውም በማይረባ ነገር ለዛውም በሐራም ስራ ተጣልተው ሁለት ሀበሾች ዞሮ ሀበሾቹ ተይዘዋል። ታጠቅ እንደሚለው ሁለቱ ሀበሾች ተይዘዋል። ለገዳዮቹ ሂንዱን ገደሉት። ሲገሉት ታይተው ተይዘዋል። በጥይት ተኩስ ታይተዋል ማለት ነው። አሁን ላይ እኛ በጣም መከራችን በዛ። ሀገራችን ሄደንም ሰላም የለንም። ሰው ሀገር መተን ሰላም የለንም። ለምንድን ነው ግን ሰላም የሌለን? የመጣንበት አላማ ብለን ስንመጣ ይህን መግደሉን መገዳደሉን እዛው ሀገራችን የለመድነውን እዛም ሀገር መግደል ስላለብን ብቻ ነው የምንገለው ነው? ዝም ብለን ነው? በቃ አንዳንድ ጊዜ ግድ ተገዶ የሚተው ነገር አለ። ብተው ምን ችግር አለው? የሆነ ነገር ሲፈጠር አንዱን አካል ወግነን ወንጀልን ድብቅ አድርገን ተወንጀለኛ ጎን ሆነን በጣም ብዙዎቻችን ወንጀልን የምንደግፍ ሰዎች አለ። ከሀገር እስከ ውጭ ሀገር ማለት ነው። የባለፈው ልጅ እንደዛ ብዙ ሰው በቲክቶኩ፣ በፌስቡኩ፣ በዩቲዩብ በጣም ብዙ ሰው ባይከራከርበት ወንጀለኛን አሳልፈን ብንሰጥ ቢሰጡ ዛሬ ሁለተኛ ይሄ ነገር 2 ወር ባልሞላው ውስጥ ባልተደገመ ነበር ማለት ነው። ተደገመ። ግን በአንዳንድ ተልካሻ ሰው ምክንያት ብዙ ምስኪን መሬት ሽጠው ቤት ሽጠው በሬ ሽጠው የመጡ በጣም ብዙ ምስኪኖች አሉ። በዛ ላይ ስራ የለም። በጣም ስራ ጠፍተዋል። የሚበሉት ራሱ የሌላቸው ብዙ ሰዎች አሉ። ኢጃዛ ቤት አንዳንዴማ ኢጃዛ ቤቶቹ ራሱ እኛ ታልከፈላችሁን ውጡም እያሉ በጣም የሚመረሩ ሰዎች አሉ። እኔ በበኩሌ ሰምቻለሁ። ብዙም ስራ የፈቱ ሰዎች አውቃለሁ። ይሄ ነገር ሀሳብ ጨምሮን እያለ ይሄ ነገር በጣም እያሳሰበ መልሶ ሌላ ነገር መጣት በጣም ከባድ ነው። በጣም ያሳዝናል። የሳውዲ መንግስት በጣም ብዙ ነገር ችሎ ነው ያለው። ህገ ወጥ ሆነን በባህር እየመጣን ተኮንትራት እየተጠፋ በጣም ብዙ ነገር ግን ደግሞ ሲያመን ሐኪም ቤት ሄደን ተሐክመን ብንሞት ተላጃ ተቀምጠን ሰው ታገኘን ተቀብረን ሰው ያለውም ወደ ሀገር ሄዶ ብዙ ነገር ይሄን የሚያደርግ ከብዙ ሀገራቶች አንደኛዋ ሳውዲ ናት። ሌላ ቦታ ይሄ ነገር አልተለመደም። እንደ ሳውዲም ደግሞ መከራ የያዘ የለም። በተለይ በሀበሻ በኩል ማለት ነው። ሁሌ ሀበሻ የቤት ሰራተኛ የሆነ ነገር አጠፋች ሀበሻ፣ የቤት ሰራተኛ የሰው ባልቀማች ሀበሻ፣ የቤት ሰራተኛ ሰረቀች ሀበሻ። ይሄ መቼ ነው? አሁን ተኮረና ወደዛ ግን ሰላም ነበር። እንደዚህ ድንበር አልፈውም አይገሉምም አይሰርቁምም ምንም የለም። እውነቴን ነው። እኔ ቲክቶክ ተመጣ ጀምሮ ሁሌ በቃ ማዕሲያ የሚሰራው ሀበሻ ነው። በተለይ ኢቃማ ተተሰራ ወገኖቼ፣ ኢቃማን እኮ ያሰራችሁት ኢቃማ የተሰራው እኮ አንደኛ ሀገር ገብታችሁ ቤተሰብ ዘይራችሁ ለመምጣት፣ ሁለተኛ የመኖሪያ ፈቃድ ይዛችሁ እርግጥ ብላችሁ እንድትኖሩ ነው እንጂ ሀገር ተደማምሪያል ተሪያል ጅዳ ሳውዲ ሙሉውን አዳርሳችሁ መጨረሻችሁ ነገር የሐራም ስራ። ከዛ በኋላ ደግሞ የሰው መግደል ከባድ ነው። እናንተስ እሺ
ምናልባት እናት ልትኖራችሁ ትችላለች። እናንተ መቼም ያው ሐራሙን ስራ ስትሰሩት ቅንጭላታችሁ ተደፍኖ ሊሆን ይችላል ማለት ነው። ግን ደግሞ የምትኖሩለት ሰው እኮ ይኖራል። ምንም ባይኖርም መቼም እናት ትኖራለች አይደል? አባት ይኖራል። አሁን የባለፈው ልጅ ሰቃይ እንደዛ ሳያበቃ ያተፍትሽ ሳያበቃ አሁን መልሶ ሌላ ነገር ማድረግ ምን ማለት ነው? በጣም ከባድ ነው። እኔ እንደ አንድ ዜጋ በጣም ተሰምቶኛል። ለምን ነው አርቀን የማናስበው? መሰናክሎችን በሰብር በትዕግስት የማናልፈው ለምንድን ነው? ሌላው ደግሞ ወንጀለኛንስ የምንደግፈው ለምንድን ነው? ለምን እንደግፋለን? አንድ ወንጀለኛ በወንጀሉ ልክ ቅጣቱን ሲያገኝ ለሌላው ማህበረሰብ ሰላም ነው። ሌላው ምስኪን ወገን ሰላም ይሆናል። ሰላም ሰርቶ ይባላል። አሁን እኮ በየአካባቢው አልታመንም እኮ አላመኑንም እኮ በጣም ብዙ ሰው የስራ እየተበላሸባቸው ቋሚ ስራ ልንገራችሁማ። እኔ አሁን ለታ የሆነች አረብ ደወለችልኝ ማለት ነው። ደወለችልኝ እና እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ሰራተኛ ፈልጌ ነበራች። በእርግጥ እሷ ታውቀኛለች፣ እኔ አላውቃትም። ሰራተኛ ፈልጌ ነበር ስትለኝ ስልክሽ ሴፍ ነው ስልክ ላይ ግን አላወቅኩሽም ማሰቶሽ ነው ስላት ከሌ ሰታይ ነው ብላ የሆነ ስም ጠራችልኝ፣ ግን አላወቅኳትም ሴትዮቱ። ቁጥርሽን ስጪ፣ ቁጥሯን ስጪኝና እኔ ልጠይቃት ሰራተኛ ሰጥሻለሁ አልኳት። ተከራከረች ማለት ነው። ቆይ ቆይ አለችኝ። አንቺ ኤጀንሲሽ ምንድን ነው? ሀበሻ ነሽ ወይስ ኢንዶኔሲያ ስትላይ አይ እኔ ሀበሻ ነኝ ስላት ላላላላ ሸኩረን ብላ ነው የዘጋችብኝ ማለት ነው። እኛ በቃ ድሮ የሚፈልግ ለስራም ሆነ ለአማና ሀበሻ ነበር። ሀበሽዬ አማና አላቸው፣ ለአማናቸው ጎበዞች ናቸው። እነሱ ስልክ ላይ ነው እንጂ ሌላ ነገር ላይ ምንም አያተኩሩ ነበር። አሁን ላይ ግን ሀበሽያት መልኡን እየተባለ ነው፣ በሴቱም ሆነ በወንዱም ማለት ነው። በወንዶቹም ዙሪያ በገጠር ወንድሞቻችን ይሰቃያሉ። እናንተ ከዛ ስትመጡ ብር እንደልብ ይታፈስ መስሏቸው ነበር። እዚህ ስትመጡ ግን ሌላ ነው የምትሆኑት እያሉ እየተናገሯቸው እያንበሳቋቋሏቸው ነው። እኛም ደግሞ ሴቶቹ ላይ ተስንት አንዳንድ ነው እንጂ ቋሚ ስራ የሚሰራው አሁን ላይ ቋሚ ስራ 2 አመት 3 አመት የሰሩበት ስራ ያለ አንድ ምክንያት ሂጂ እያሉ እያባረሩ ነው። ለምን በእነሱም አይፈረድም? ተነስቶ በዛም ቅው ነው፣ ተነስቶ በዛም ቅው ነው። ምንድነው ሀበሻ ገለት ነው? በምን የተነሳ ሙሀደራት ሲሸጥ ይዘ ነው። ባይሸጡም እኮ እኚህ እኮ የኛ ዜጎች እኮ የሆነ ወንጀል ራሱ ባይሰሩ በቃ ስማችን በወንጀል የተመዘገበው በወንጀል ነው። በቃ የሆነ ነገር ሙሽኪላት ተፈጠረ አሸን ሀበሽያት በቃ ለምን ስማችን ስም እኮ ይሰበራል። ብርጭቆ ነው። ስም ተሰበረ ደግሞ አይመለስም። ስማችንን ለመመለስ የኔ ሀበሻ ጥሩዎች ናቸው ነበር የምንባለው ተኮሮና ወደዛ ማለት ነው። ያን ስማችንን ለመመለስ አማናችንን ለመሙላት ወንጀለኛ አትደባብቁ። ሌላው ደግሞ የመጣንበት አላማ የመጣን ለቤት ሰራተኛ ነው አይደለም? የቤት ሰራተኛ ስለሆነ ድረስ ምንም ነገር አታርጉ። ልጆች ቢሰርቧችሁ በወንዶቹም ዚራው ወንዶቹ በእርግጥ እኮ የዚህ ሀገር ሰዎች እኮ በጣም ይፈታተናሉ፣ በሴቶቹም ሆነ በወንዶቹ። ግን ዝምታ በቂ መልስ ነው። በዛ ላይ ተጌታችሁ ጋር ያለውን ቅርርብነት በጣም አቀራርቡት። ሁሉም በሃይማኖቱ ዱዓውን ጸሎቱን እያደረገ የመጣበት አላማ እስኪስተካከል ድረስ አንገቱን ደፍቶ መስራት ነው እንጂ ያለበት እንዴት አንስቶ የሰው ይገላል? ግማሹ በጥይት ግማሹ በሰኪን። ሰው እንዴት ስራ ሲሰራ ሰኪን ይዞ ይሰራል? እኛ ኸይርን ብንሰራ አሁን ላይ እንኳን መሰገንም አንታመንም። ለምን? በአንዳንድ ተልካሻ ሰዎች ስማችን ስለጠፋ። ያለፈው አለፈ። እንግዲህ በኋላ ያላችሁትም እህቶቼ ወንድሞቻችሁን አስጠንቅቋቸው፣ ተመጥፎ ጓደኛ ይራቁ። ማለት ይሁን ይሄ መገደል ከባድ ነው። አሁን ብዙ አገሩ የሚገባ ሰው አለ። በረራው ቢዘጋ ስንት ተጮሆ የተከፈተ በረራ ቢዘጋ ምን ይባላል? ታጠቀ ራስ ወላሂ አሁንስ ደከመኝ ነው ያለው። እኔ ሁሌ በመጮህ ሁሌ ጮሃለሁ። ግን ደግሞ ተጥፋታቸው ታልተመለስ የኔ ጩኸት ምኑ ላይ ነው? በባህር መንጣታቸው ሳያንስ በሰማይ ሲሄዱ በምድር መንጣታቸው ሳያንስ እንደዚህ ሰው እየገደሉ ተሆነ የኔ ጩኸት ምን ላይ ነው? ደከመኝ አለ ማለት ነው።
እውነት ነው። አንድ ሰው የራሱን ስራ ትቶ ለወገኑ ለዜጋው ሲጮህ በዛ ላይ ብዙ ትችት እየደረሰበት እኛ ደግሞ ጠንከር ብለን ይሄ መስቃመሩን ታልኖርን ጥቅሙ ምን ላይ ነው? እንደው ዝም ብሎ የውሃ ላይ ኩበት መሆን በጣም ከባድ ነው። አላህ ይጠብቀን፣ አላህ ይጠብቃችሁ። መጨረሻ ላይ የማሳያችሁ ቪዲዮ አለ ማለት ነው። አሁን ላይ የመኖችም በጣም ነው ይሄ ሀበሻን ለማየት በጣም ነው ያስጠላ ናቸው። ሁሉም ዜጋ በሚባል ሁኔታ ማለት ነው። አሁን እነሱም እንዲወጣ 20 ሺህ ሀበሻ እንዲወጣ ዜና አስተላልፏል። እኔ ሰምቻለሁ ማለት ነው። ምናልባችም ደግሞ እናንተ በቲክቶክ አይታችሁት ሊሆን ይችላል። አሁን ላይ በየመንም ቢመጡት መከራ ነው። የመኖች ደግሞ ክፋት አለባቸው። ወገኖቻችን ሊጨርሷቸው ማለት ነው። ያ ሁሉ እያለ ያን ሁሉ መከራ ያን ሁሉ አይተን እዚህ ስንመጣስ የምንቀየርበት ምክንያቱ ምንድን ነው? አላህ ልቦና ይስጠን። እኔ በጣም ነው ያዘንኩት። በጣም ነው ልብ የተሰበረው። ባለፈው ልጅ ላይ አብዛኛው ሰው ወላሂ አንድኛይቶ ምን የሚል ኮሜንት አንብቤያለሁኝ። ወላሂ ይሄ ልጅ ሀገሩ ተገባ ታልተያዘ እኔ 30 ቀን ጾም እጾማለሁ። የኔ ጀግና እኔ አንተን የሚመስል 10 እወርዳለሁ። ደግሞ ብቻ በጣም ብዙ ኮሜንት ግን ተኮሜንቱ ሁሉ ይቺ ኮሜንት ስላስገረመች ነው ማለት ነው። እኔ 30 ቀን እጾማለሁ። ወንጀለኛን ደግፈሽ 30 ቀን ሰው ወንጀለኛን ደግፎ 30 ቀን ይጾማል። በወንጀል ላይ ወንጀል ምጾሚው ጾም ወንጀል ነው የሚሆነብሽ እና ወንጀለኛ ባይበረታታ ጥሩ ነው። ለምን ዛሬ ሁሉም ሰው መስቃ መሮታል። በተለይ ወንዱ መስቃ ስለመረረው ወስዶ እየቀነጨ ለእስር ቤት። እዛ ሀገር ደግሞ የወንጀለኛ እስር ቤቱ ራሱ በጣም ከባድ ነው። የሳውዲ ወንጀለኛ እስር ቤት ከባድ ነው። ምናልባችም ሰምታችሁ ልታውቁት ትችላላችሁ። እዛ ሀገር ወንጀለኛ እስር ቤት ጨለማ እስር ቤት ታስሮ የሞተ ሰው እኔ ያውቃለሁ ማለት ነው። ሰው ገሎ ፍርድ ውስጥ ይፈረድለት ድረስ ጨለማ እስር ቤት ታስሮ ተሙቀቱና ተጨለመው የተነሳ ወላሂ የሞተ ሰው እኔ አውቃለሁ ማለት ነው። ለምን ሰዎች ነግረውኛል። ተክፋቱ የተነሳ የዛ ሀገር እስር ቤት ሰው የገደለ ሰው ከባድ ነው። ለምን የሚተዳደሩት በሸሪዓ ስለሆነ እነሱ እንኳን የኛን ዜጋ የራሱ ዜጋ ወንድሙ ራሱ ሰው ቢገል አይምርም። ያን በሸሪዓ አስተምተዳደር ድረስ እኛ ሀገር ደግሞ ሰው ገሎ በሰላም እየኖረ ስለሆነ ያን ይዛችሁ እየመጣችሁ አንደኛ ሀገሩን አበላሻችሁት፣ ሁለተኛ እኛ ኑሮን ለመለወጥ ሀገራችን የወጣን ቤተሰብ ለማስተዳደር የወጣን በጣም ብዙ ሰዎች አለን። ለኛም እንጀራችን እየዘጋችሁብን ነው። ለማንኛውም አላህ ልቦና ይስጣችሁ። አሁንም ቢሆን አላህ ይጠብቃችሁ። ጂዳ አካባቢ ያላችሁ አላህ ይጠብቃችሁ። ያው እንግዲህ አሁን መልሶ ሌላ ተፍተሽ ሊነሳ ነው። እነሱ ቢያዙም ተፍተሹ የማይቀር ነገር ነው። አላህ ይጠብቃችሁ። አላህ ይጠብቀን። ልቦና ይስጠን። ሀገራችን ኢትዮጵያን ሰላም ያደርግልን። አላህ የተረጋጉ ሰዎች ያደርገን። ቆም ብሎ ባሰብ ብዙ ነገር አለውና ነገሮችን ቆም ብሎ ማየት ቆም ብሎ መመልከት ለሰው ልጅ አስፈላጊ ነውና ቆም ብላችሁ መመልከቱ ተገቢ ይመስለኛል። እኔ በዙ ልሰናበታችሁ። እናንተ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።
ይሄ በየመን የሚገኙት ሀበሾች ናቸው። የመንና ሳውዲ ድንበር መካከል እናንተ ውሸትን ትላላችሁ። በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው። እየተያዙ ነው፣ እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው። የማትችሉ ደግሞ ተደብቃችሁ ራሳችሁን ማዳን ነው። ሼር ሪፖስት አድርጉ። ይመለከተኛል የምትሉ በጠቅላላ ሼር አድርጉ ለሁሉም እንዲዳረስ እና እባካችሁ ራሳችሁ ነው